ሰላም እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ይዤላችሁ የቀረብኩት እንዲህ የሚያምር የሚጣፍጥ ቆንጆ ህብስት እንዴት አድርጌ ቤት እንደማዘጋጅ ነው። እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። እዚህ ጋር 3 ኩባያ የፍርኖ ዱቄት አለኝ። እዚህ ጋር ደግሞ 1 የሻይ ማንኪያ ቤኪንግ ፓውደር እና ሩብ የሻይ ማንኪያ ጨው አለኝ። እዚህ ጋር ደግሞ ሞቅ ያለ ውሃ 1 ኩባያ ከሩብ አለኝ። እዚህ ጋር ደግሞ 2 የሾርባ ማንኪያ ስኳር አለኝ። እዚህ ጋር ደግሞ 1 ፓኬት ወይንም ደግሞ 2 የሻይ ማንኪያ የሚሆን እርሾ አለኝ እና እዚህ ጋር ደግሞ ሩብ ኩባያ ዘይት አለኝ። ጎድጓዳ ሳህን ላይ ሞቅ ያለውን ውሃ እጨምርና ስኳሩንና እርሾውን ጨምሬ በደንብ አደባልቀዋለሁ። እና ከ5 ደቂቃ እስከ 10 ደቂቃ ኩፍ እስኪልልን ድረስ እንጠብቃለን። ብድግ ስልልን የፉርኖ ዱቄቱን ዘይቱን ቤኪንግ ፓውደር እና ጨውን አንድ ላይ ጨምረን እጃችንን ታጥበን በንጹህ እጅ እናሸዋለን ማለት ነው። በደንብ አድርገን እናሸዋለን። እሺ እንደዚህ በደንብ አሽቸው ተመልሻለሁ። እንዲህ እንደምታዩት በደንብ አድርጌ ነው ያሸሁት እና በንጹህ ጨርቅ ከቨር አድርገን ሞቅ ያለ ቦታ ላይ ለ1 ሰዓት ያህል እናስቀምጠዋለን ኩፍ እንዲልልን። እሺ ከ1 ሰዓት በኋላ እንደዚህ እንደምታዩት በደንብ ኩፍ ብሏል። እና እንደ መልሰዋለሁ እና እዚህ ጋር መጋገሪያ አዘጋጅቻለሁ እና ዘይት እንደዚህ ቀብቼዋለሁ። አሁን ሊጣችንን እዚህ ጋር እንዲህ ጠፈጥፈዋለሁ። እና ሌላ 1 ሰዓት በንጹህ ጨርቅ ሸፍኜ ድጋሚ ሞቅ ያለ ቦታ ላይ አስቀምጠዋለሁ። ከ1 ሰዓት በኋላ ተመልሻለሁ። ይሄው ሊጣችን እንደዚህ ቆንጆ ሆኖ ነፍቷል እና በአሉሚኒየም እሸፍነዋለሁ ማለት ነው። እንደዚህ ዙሪያውን በደንብ አድርገን እንሸፍነዋለን ውሃ እንዳይገባብን እና በስቴኪኒ 1-2 ቦታ 1-2-3 ቦታ እንደዚህ ሰዋለሁ። እሺ እዚህ ጋር የፈላ ውሃ አለኝ እና እዚህ ጋር ብረቱን አስቀምጬበታለሁ እና ውሃው ብረቱን ይሄ የምናስቀምጥበትን ብረት መንካት አለበት። ሰፋ ያለ ስለሆነ ይሄ መጥበሻው ወይም ድስቱ ወደ 8 ኩባያ ውሃ ነው የፈጀብኝ እና ከድነዋለሁ።
በኋላ እንገናኛለን። 1 ሰዓት አብስየዋለሁ። እንደዚህ እንደምታዩት አሁን በስቲኪኒ ውስጡ መብሰሉን ቼክ አደርገዋለሁ። በስሏል እንደምታዩት እና እሳቱን አጥፍቼ አወጣውና እንገናኛለን። እንዲህ እንደምታዩት ቆንጆ ሆኖ በስሏል። አሉሚኒየሙን ከፋፍቼዋለሁ። ትንሽ እናቀዝቅዘውና ቆርሰን ውስጡን እናየዋለን። እሺ አሁን ህብስታችን ቀዝቅዟል እና ቆርሰን እናየዋለን። በደንብ ቆንጆ ሆኖ ነው የበሰለልን። ውስጡ በጣም ቆንጆ ሆኖ ነው የበሰለልን። እንደምታዩት በጣም ነው የሚያምረው እና እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ሰብስክራይብ ላደረጋችሁኝ እና ደግሞ ለምታበረታቱኝ ሁሉ እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ እንግዲህ እግዚአብሔር ሰላም ይብዛላችሁ። ባይ